አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙአሊድ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? አላችሁ በላችሁ በሰላማችሁ ብዝት ይበል። ዛሬ ደግሞ በአዲስ ነገር ብቅ ብዬ እና እንዴት ናችሁ? ደህና ናችሁ? ዛሬ በእርግጥ ቡላው ስሰራው ትዝም አላለኝም ነበረ። ሰርቼ ክንትን ካልኩ በኋላ ለምን እስኪ ቪዲዮውን አላሳይም ብዬ ላሳያችሁ ብዬ ነው። ዛሬ የሀገር ቤት ቡላ ነው። እሺ እላችኋለሁኝ። በዱቄት ጨምሬበት ሰርቼ እንዴት አባቱ እንደሚያምር ያው ተሰብስበን ልንበላ ነው ከጓደኞቼ ጋር እላችኋለሁ። ወደ 4 ነን። አያችሁት? ብስሚላ አያምርም? ይሄ ዱቄት ጨምሬበታለሁ ማለት ነው። ዳቦ ዱቄት አድርጌ አንድ ላይ በጥበጥ አድርጌ ነበር የሰራሁት። ግን ስሰራ ባሳያችሁ ደስ ይለኝ ነበረ። መጀመሪያ ትዝም አላለኝም ሀቂቀታል። እና እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት ናችሁ? ቡላ ናፈቃችሁ ካላችሁ እንግዲህ እንብላላችኋለሁ ውዶቼ። ያው እየቆየሁ ብቻ በአዳዲስ ነገር አለ ብቅ ምንላችሁ። ያው ብዙም ጊዜ ቪዲዮ መስራት አይመቸኝም፣ ቪዲዮ መልቀቅ ለዛ ነው። በዚህ ሰዓት ቪዲዮ እየሰራሁኝ አይደለም፣ ቶሎ ማለት ነው። ባለኝኝ ሰዓት ላይ እየገባሁ ብቻ ነው እንግዲህ ሰዓቱን የምሰበስበው። እና ዛሬ በቡላ በቃ አልኩላችሁ ማለት ነው። ቡላ ናፈቃችሁ ካላችሁ እንብላ እላችኋለሁ። እና እንዴት ናችሁ? ደህና ናችሁ? የታመጣሽ ብላችሁ ልጠይቁኝ ትችላል። ይሄ ፍሬሹ ቡላ ነው፣ ዱቄቱ እንዳይመስላችሁ። ለማንኛውም ፍሬሹ ቡላ ነው። ጓደኛዬ ከኢትዮጵያ መጥቶላት ከዛ ላከችልኝ ማለት ነው። እና እኔ ደግሞ ፍርኖ ዱቄት አድርጌ ቀላቅዬ እንደዚህ አሳምሬ ምር አስደርጌ ሰራሁት እላችኋለሁ። ይሄ ደግሞ ይሄ ቂቤ ምን ይመስላችኋል? ቂቤ ይመስላችኋል ወይስ ምንድን ነው? እኔ ዝብዳም አልወድም። የኢትዮጵያ ቂቤ እወዳለሁ፣ የሀገሬ ቂቤ ግን የዚህ ሀገር ዝብዳው ያቅለሸልሸኛል። ሀቂቀተን አልወደውም። ይሄ ምንድን ነው ያረኩት? ዘይቱን፣ ኦሊቭ ኦይል፣ ትንሽ የአበሽ ዱቄት ልክ እንደ ቂቤ ነው ያንቸከቸኩት ማለት ነው። ትንሽ የአበሽ ዱቄት፣ የሄል ዱቄት እንደ ኮረሪማ ይሆናል ማለት ነው። እና ትንሽ ጨው እና ፓፕሪካ፣ ስጋ መጥበሻ ፓውደር ትንሽ አድርጌ አንቸከቸኩትና ከዛ እንደዚህ ተጠቀምኩት። እዚህ ጋር እንደዚህ አድርጌ ሰርቼው ማለት ነው። እና ይሄ ቂቤ አይደለም እላችኋለሁ። እንደዚህ ገንፎም ሲያምራችሁ ዳቦ ዱቄት አድርጋችሁ ምናምን ሰርታችሁ እንደዚህ ቂቤ ዘይቱን አዘጋጅታችሁ መብላት ትችላላችሁ ማለት ነው። ቡላ ግዴታም አይደለው። ዳቦ ዱቄት ራሱ ሰርታችሁ ገንፎ ያማራችሁ እንደዚህ ያደርጋችሁ መስራት ትችላላችሁ ማለት ነው። እና እንደዛ ነው እላችኋለሁ። ለማንኛውም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቡላ ናፈቃችሁ ወይም ገንፎ ናፈቃችሁ ነው? እንብላ ውዶቼ። ያላ ላጉርሳችሁ እና ስንበላ እንገናኝ። ይኸውና እያበላን ነው እላችኋለሁ። እንብላ። እንዴት አባቱ እንደሚጣፍጥ እና በቀላሉ እንደዚህ ሰርታችሁ መብላት ትችላላችሁ እላችኋለሁ ውዶቼ። እንብላ ብያችኋለሁ። እና ይሄ ይመስላል ጣዕሙ። እንዴት ብትቀምሱት ማሻአላ ነበረ፣ ዋው ነው። እና በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ውድ የሙአሊድ ሚዲያ ተከታታዮች በሙሉ ባላችሁ በሰላማችሁ በዘዝ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።